ተጫዋቾቹ ለሻምፒዮንስ ሊግ ዝግጁ ናቸው ወይ? ያለፉት 6 ጨዋታዎች እንዴት አሳለፉ? የተጎዱና የተመለሱትስ ተጫዋቾች? የሚቀጥሉት 6 ጨዋታዎች ከባድ ናቸው ወይ? የሚያስፈርሟቸው ቦታዎችና የነ ኦማር ቤራዳ ስራስ? እስከ መጨረሻው ከቆያችሁ ስለ ዩናይትድ ለሻምፒዮንስ ሊግ የሚያደርጉት ፉክክር የምናስቃኛችሁ ይሆናል። እስካሁን ቤተሰብ ካልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ወደ ፕሮግራሙ እናልፋለን። በመጀመሪያም ላይክ እና ሼር በማድረግ እንጀምር። ጃንዋሪ ላይ የሚያስፈርሟቸው ተጫዋቾችና ቦታዎችን እንመልከት እስኪ። በጥር የዝውውር መስኮት የሚያስፈርሙባቸው ቦታዎች እንደ ግራና ቀኝ ዊንግ ባክ እናም ሴንትራል ሚድፊልድ ሲሆኑ ዋና ምክንያታቸውም አሰልጣኙ አሞሪም በሚጠቀመው 3-4-2-1 አሰላለፍ ነው። እነዚህ ቦታዎች በጣም አስፈላጊ ስለሆኑ ነው። ከተለያዩ ምንጮች በተገኙ መረጃዎች መሰረት ከፍተኛ የሚታዩ ቦታዎችና ለምን እንደተመረጡ እንደሚከተሉት እናቀርብላችሁ። ዋና ቦታዎቹ ስንመለከት የመጀመሪያው ዊንግ ባክ ነው። ይህ ቡድን በጣም ከፍተኛ የሆነበት አስፈላጊ ቦታ ላይ ነው። አሞሪም በአሁኖቹ ተጫዋቾች እርካታ እንደሌለው በግልጽ ተናግሯል። የግራ ዊንግ ባክ የሚፈልጉት ተጫዋቾች የመጀመሪያው ፌዴሪኮ ዲማርኮ ከኢንተር ሚላን፣ ቲዮ ሄርናንዴዝ ከሂላል፣ አሌሃንድሮ ግማርዲዮል ከባየር ሊቨርኩሰን እናም ናታንኤል ብራውን ከአይንትራ ፍራንክፈርት ነው። የመጀመሪያው ዊንግ ባክ ተጫዋች የተመለከተው ናቸው። እንደ ማርኮስ ሊዮሬንቴ ከአትሌቲኮ ማድሪድ እና ዳንኤል ሙኝዝ ከክሪስቲያን ፓላስ በሁለተኛነት ይጠቀሳሉ። በሁለተኛነት የምንመለከተው ደግሞ ሴንትራል ሚድፊልድ ነው። አሞሪም ወደዚህ ቦታ አንድ አዲስ ተጫዋች እንደሚገባ በጥርጣሬ እንደሚፈልግ ይጠበቃል። እናም ኮነር ጋላገር ከአትሌቲኮ ማድሪድ፣ ኤሊየት ኤንደርሰን ከኖቲንግሃም ፎረስት በተደጋጋሚ ከሚጠቀሱት ስሞች መካከል ናቸው። ሌሎች ቦታዎችን ስንቃኝ ደግሞ ሌፍት ባክ እንደ ናታንኤል ብራውን ያሉ ተጫዋቾች ተጨማሪ አስፈላጊ ምርጫ ሊሆኑ ይችላሉ። የማጥቃት ባህሪ ያላቸው ተጫዋቾች እንደ አንቶኒዮ ሲሞኔ ከበርንማውዝ ከ74 ሚሊዮን ዩሮ መልቀቂያ ወጪ በሚኖር ኮንትራት ምክንያት ሊለቅ ይችላል። እነዚህን ይመስላሉ። ሌላኛው ስንመለከት ደግሞ ዋናው ጥያቄ የሚሆነው ተጫዋቾቹ ለሻምፒዮንስ ሊግ ዝግጁ ናቸው ወይ ነው። በመጀመሪያም የጃንዋሪ ፈራሚዎችና የሻምፒዮንስ ሊግ ዝግጅቶችን እንመልከት። በዊንግ ባክ በኩል እንደ ማርከስ ሊዮሬንቴ እና ቲዮ ሄርናንዴዝ ይጠበቃሉ። እነዚህ አዳዲስ ግብአቶች ለአሰልጣኝ ሩበን አሞሪም ቅርጽ 3-4-2-1 አሰላለፍ አስፈላጊ ናቸው። የከፍተኛ ኃይልና ውጤትም ያስጠብቃሉ ተብለውም ይጠበቃሉ። ቪዲዮ ለብዙ ሰው እንዲደርስ ላይክ እና ሼር እንዳትረሱ። ሴንትራል ሚድፊልዱን ከአትሌቲኮ ማድሪድ ይመጣሉ ተብለው የታሰቡትን ተጫዋቾች ሚድፊልዱን የተሻለ ኃይልና የቴክኒካል ችሎታ ያጠናክራል። ይህም ቡድን ዝግጁ እንዲሆንና ሚዛኖቻቸውን እንዲጠብቁም ያደርጋል። አሁን ደግሞ የሻምፒዮንስ ሊግ ብቃት ለማሳየት ዩናይትድ አዎንታዊና አሉታዊ ሁኔታዎችን እንቃኝ። በመጀመሪያም የቡድኑ ጥልቀት በየካቲት ፈራሚዎች በቁልፍ ቦታዎች ላይ የቡድኑ አማራጮችና ብቃት ያሳድጋል ተብሎ ይታሰባል። ይህም አዲስ የጨዋታ ቅርጽ የአሰልጣኝ አዲስ ታክቲክ ቅርጽ አምጥቶ ነበር። ይህም ቡድኑን በከፍተኛ ውድድር በተሻለ ሁኔታ ሊያሳድግ ይችላል ተብሎም ይገመታል። የአዋቂ ተጫዋቾች ተሞክሮ እንደ ብሩኖ ፈርናንዴዝ፣ ሃሪ ማጓየር፣ ሉክ ሾው ያሉ ተጫዋቾች በዚህ በሻምፒዮንስ ሊግ ደረጃ ላይ ያላቸው ተሞክሮ ወሳኝ ሊሆን ይችላል። አሉታዊ ሁኔታዎች የፕሪሚየር ሊግ ላይ ውጤት በተለይም በማህበራዊ ሚዲያ ላይ የሚታዩ ለውጦች ከፍተኛ ውጤት እንደሚያመጡ ከሚያሳዩ ምስሎች ጋር ተያይዞ ከወቅቱ የመጀመሪያ ደረጃ ጀምሮ የተከሰተው ችግር ቡድኑን በመጨረሻ ደረጃ ላይ አስቸጋሪ ሁኔታ ላይ እንደደረሰ ይታወቃል። ይህ የጋራ እምነትን እና ተነሳሽነትን በመቀነስ ላይ ተጽዕኖ ሊያሳድግ ይችላል። ሌላኛው ደግሞ የቡድኑ መዋሃድና የጉዳት ችግር ነው። እናም አዳዲስ ተጫዋቾች የሚፈርሙ ተጫዋቾች የጉዳት ችግር በቀድሞ ወቅቱ እንደ ሉክ ሾው እና ሊሳንድሮ ማርቲኔዝ ያሉ ቁልፍ ተጫዋቾች በጥሩ ሁኔታ ከመሆናቸውም በተጨማሪ የመቀጠል የሚችሉ ጉዳቶች ለሻምፒዮንስ ሊግ ዝግጅት እክል የሚያጋጥሙ ይሆናል። በአጠቃላይ ዩናይትድ ሙሉ በሙሉ ዝግጁ ነው በማለት መናገር አያስችልም። ነገር ግን የጃንዋሪ ፈራሚዎች እና የአሰልጣኙ አዳዲስ ታክቲክ አስፈላጊ መሰረት ይሰጠዋል ተብሎ ይገመታል። ዋናው ግዴለሽ ነገር በፕሪሚየር ሊግ ላይ ያለውን ውጤት ማሻሻል፣ የቡድኑ መዋሃድና ጉዳቶችን ማስወገድ።
በመቀጠል ያለፉትን 6 ጨዋታዎችን እንመልከት እስኪ። ሴፕቴምበር 27 2025 የፕሪሚየር ሊግ ስድስተኛው ጨዋታ የነበረው አዌይ ከብሬንትፎርድ ጋር ተጫወተ። ጨዋታውን በብሬንትፎርድ አሸናፊነት ተጠናቀቀ። ሴፕቴምበር 4 ደግሞ የፕሪሚየር ሊግ ሰባተኛው ጨዋታ ሲጀምር በኦልድ ትራፎርድ ላይ ተመልሶ ሰንደርላንድን ገጠመ። በዚህም ጨዋታ ዩናይትድ ክሊንሺቱን በማስጠበቅ 2-0 አሸነፈ። ከዛም በኋላ ብራይተንን በመግጠም 4-2 አሸነፈ። ከኖቲንግሃም እና ከቶተንሃም ጋር ደግሞ አቻ ወጣ። ኤቨርተንም በ10 በጎዶሎ ተጫዋች በመጫወት ኤቨርተን 1-0 አሸነፈ። ዌስትሃም ደግሞ አቻ ወጣ። ሰኞ ምሽት በተደረገው ጨዋታ ደግሞ ወልቭስን በመግጠም 4-1 አሸነፈ። 15 ጨዋታዎችን በመጫወት 7ቱን አሸነፈ፣ 4ቱን አቻ ወጣ፣ 4ቱን ደግሞ ተሸነፈ። 25 ነጥብ በመያዝ 6ኛ ደረጃ ይዞ ይገኛል። ይህ ፕሪሚየር ሊግ ስለሆነ ፍግፍግ ያለ ነጥብ ስላላቸው መች ዝቅ እንደምትል መች ከፍ እንደምትል አታውቅም። በቀጣይ ደግሞ የምንመለከተው የተጎዱና የተመለሱ ተጫዋቾችን እንመልከት። አሁን ላይ በዩናይትድ ቤት ብዙም ጉዳት የለም። ጉዳት የነበረው በ2024-25 ሲዝን ላይ ነበር። በአሁን ጊዜ ግን 2 ተጫዋቾች ብቻ ናቸው የተጎዱት። እነሱም ቤንጃሚን ሼሽኮና ሃሪ ማጓየር ናቸው። እነሱ 4-5 ጨዋታ ቢያመልጣቸው ነው የሚያመልጣቸው ይመስለኛል። የተመለሱ ተጫዋቾች ደግሞ ሊሳንድሮ ማርቲኔዝ እና ሉክ ሾው ሲሆን ሉክ ሾው ደግሞ ወደ አቋሙ እየተመለሰ ይገኛል። ሊሳንድሮ ማርቲኔዝ ደግሞ ከ301 ቀን በኋላ የተመለሰ ሲሆን አርጀንቲናዊው ተጫዋች ቆፍጣናና ኮስታራ ሲሆን በአሰልጣኙና በስታፍ አባላቱ በጣም ተወዳጅን ነው። እናም በዩናይትድ ቤት ብዙ ያገለግላል ተብሎም ይታሰባል። ነገር ግን በአሁን በዩናይትድ ቤት የሚያስጨንቀው የአፍሪካ ዋንጫ ነው። የአፍሪካ ዋንጫ የሚወስዳቸው ተጫዋቾች ማዝራዊ፣ አማድ ዲያሎና ብራያን ምቡሞ ናቸው። ማዝራዊ ወደ ሞሮኮ ሲሄድ አማድ ዲያሎ አይቮሪ ኮስት ነው። ብራያን ምቡሞ ደግሞ ወደ ካሜራን ያቀናል ተብሎ ይታሰባል። የሚቀጥሉትም የሚጫወቱት እንደሚገመተው አንድ እስከ ፋይናሉ ከ3 አንዳቸው ለፋይናል ሲደርሱ ወይም እስከ ሰሚ ፋይናል ከደረሱ መጫወታቸውም አይቀርም። የሚቀጥሉ 6 ጨዋታዎችን ስንቃኝ ደግሞ የመጀመሪያው ከበርንማውዝ አዌይ ይጫወታል። ከአስቶን ቪላ ጋር በደረጃው አስቶን ቪላ ከፍተኛ ስለሆነ በቪላ ፓርክ ይጫወታል። ኒውካስትል ከአዌይ ሲሆን ወልቭስ ጋር ደግሞ ከኦልድ ትራፎርድ ይጫወታል። ሊድስ እና በርንሌ በሜዳቸው የሚገጥሙም ይሆናል። በመጨረሻም ቡድኑ እየተገነባ ነው። እናም የመለወጥ ተስፋ ይታይበታል። እዚህ ድረስ ከመጣችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ቻው ቻው ብለናል።